የዓለምን ታሪክ በደቂቃዎች ሽርፍራፊ እንመልከት። የሰው ልጅ ከ5000 ዓመታት በላይ የፈጀውን ታሪክ በደቂቃዎች ብቻ እንመልከት። 3000 ዓመተ ዓለም በሜሶፖታሚያ፣ በግብፅ፣ በኢንዶስ ሸለቆናም በቻይና የመጀመሪያዎቹ ታላላቅ ስልጣኔዎች ተፈጠሩ። ጽሑፍ፣ እርሻናም የተደራጀ የመንግሥት ሥርዓት ተጀመረ። 776 ዓመተ ዓለም እስከ 476 ዓመተ ምህረት በጥንታዊቷ ግሪክ ዲሞክራሲን፣ ፍልስፍናንናም የመጀመሪያውን ኦሎምፒክ አበረታቱ። ከዚያም የሮማ ግዛት አውሮፓና የሜዲትራኒያን አካባቢ በሕግና መንገዶች አንድ አደረጉ። ከ476 ዓመተ ምህረት እስከ 1492 ዓመተ ምህረት ይህ የመካከለኛው ዘመን ነበር። ታላላቅ መንግስታት ተነሱ፣ ሃይማኖቶች ተስፋፉ፣ ንግድም አፍሪካን፣ እስያንና አውሮፓን አገናኘ። ከ1492 እስከ 18ኛው ሺህ ዓመተ ምህረት 1492 ኮሎምቦስ ወደ አሜሪካ በመድረሱ አዲስ ግኝት ዘመን ተጀመረ። የህዳሴ ዘመንም ሳይንስና ስነ ጥበብን አበለጸገ። ከ1760 እስከ 1914 ዓመተ ምህረት የኢንዱስትሪ አብዮት ዓለምን ቀየረ። ፋብሪካዎች፣ ባቡሮች እናም ማሽኖች ዘመናዊ ህይወትን ፈጠሩ። ከ1914 እስከ 1945 ዓመተ ምህረት የመጀመሪያውና የሁለተኛው ዓለም ጦርነት በሚሊዮኖች የሚቆጠሩ ሰዎችን ህይወት ቀጠፈ። የዓለም ፖለቲካንም በሙሉ ለወጠ። ከ1945 እስከ 1991 ዓመተ ምህረት የቀዝቃዛው ጦርነት፣ የህዋ ውድድር እናም ፈጣን ቴክኖሎጂ የእድገት ዘመኑን ዋና መለያ አደረገ። ከ1991 እስከ ዛሬ ድረስ የኢንተርኔት፣ ስማርት ስልኮች፣ አርቲፊሻል ኢንተለጀንስ እናም የዲጂታል ቴክኖሎጂ ዘመን ሰዎችን ከመቼውም በበለጠ አገናኝቷል። ታሪክን ማወቅ ያለፈውን ብቻ ሳይሆን የወደፊቱንም ለመገንባት ይረዳል። ለተጨማሪ አስደናቂ ታሪኮች ይከተሉን። ይህ ሳኮል ሬዲዮ 90.62 ነው። እስከ መጨረሻው ስለተከታተሉን እናመሰግናለን። መልካም ጊዜ ይሁንልዎ።